ፒራሚድ ስኪም እና መልቲ ሌቭል ማርኬቲንግ ወይም ኔትወርክ ማርኬቲንግ ልዩነታቸው ምንድነው? እንግዲህ በባለፈው ቪዲዮአችን ላይ የፒራሚድ ስኪምን በተመለከተ የሰራሁትን አይታችኋል። ብዙዎቻችሁን እንደወደዳችሁት ነግራችሁኛል። በጣም ደስ ይላል። የብዙዎቻችሁን ሪአክሽን ስላየው እኔም ደስ ብሎኛል። በጣም የተለያዩ አይነት ፒራሚድ ስኪም ቢዝነሶች ኢትዮጵያ ውስጥ እንዳሉ ኮመንት ላይ ሜንሽን አድርጋችሁ ስትጠቅሷቸው ነበረ። እሱንም ለማየት ሞክሬያለሁ። ግን አንዳንድ ኮመንቶች ስለነበሩ እሱን ክላሪፋይ ማድረግ ስላለብን ነው ይሄንን ቪዲዮ የምንሰራው። የፒራሚድ ስኪምን ከመልቲ ሌቭል ማርኬቲንግ ወይም ከኔትወርክ ማርኬቲንግ ጋር የማምታታት ቴንደንሲ በሰዎች ውስጥ ታይቷል። አንደኛ። ሁለተኛ ደግሞ አንዳንድ ሰዎች የመልቲ ሌቭል ማርኬቲንግ ወይም የኔትወርክ ማርኬቲንግን ቢዝነስ ከፒራሚድ ስኪም ጋር አምታተው ብዙዎችን ለመሸወድ ይጠቀሙበት እንደነበረም ለማየት ተመልክቻለሁ እና እሱንም በዛው ክላሪፋይ ለማድረግ ነው። ፒራሚድ ስኪም እና መልቲ ሌቭል ማርኬቲንግ ሁለቱ በጣም ተመሳሳይ ሊመስሉ ይችላሉ፣ ግን የተለያዩ ነገሮች ናቸው። ልዩነታቸውን በአጭሩ ላስረዳችሁ። ፒራሚድ ስኪም ሲሆን ሜይንሊ የሆነ ፕሮዳክት ብዙ ጊዜ አይኖራቸው ዩዥዋሊ አይኖራቸውም እንላለን እንጂ ሊኖራቸው የሚችልበት ሴናሪዮ አለ። ግን ብዙ ጊዜ በአብዛኛው ፒራሚድ ስኪም ከሆነ ፕሮዳክት አይኖራቸውም ወይም ሽጣችሁ ገንዘብ የምታገኙበት የሆነ ፕሮዳክት አይኖራቸው። መልቲ ሌቭል ማርኬቲንግ ከሆነ ግን ፕሮዳክት አላቸው፣ የሚሸጡት ነገር አላቸው። ያ የሚሸጡት ነገር ላይ ነው ቢዝነሱ ዲፔንድ የሚያደርገው። መልቲ ሌቭል ማርኬቲንግ እንዴት ነው የሚሰራው የሚለውን ባጭሩ ላስረዳችሁ። መልቲ ሌቭል ማርኬቲንግ ወይም ኔትወርክ ማርኬቲንግ ላይ ያሉ ቢዝነሶች ኔትወርክ ማርኬቲንግን እንደ ቱል ነው የሚጠቀሙት እንጂ ኔትወርክ ማርኬቲንግ በራሱ አይደለም ቢዝነሱ። ኔትወርክ ማርኬቲንግ ወይም መልቲ ሌቭል ማርኬቲንግ የሚባለው ቢዝነሳቸውን ራን ለማድረግ የሚጠቀሙበት የመሸጫ መንገዳቸው ነው እንጂ ራሱን የቻለ ኔትወርክ ማርኬቲንግ የሚባል ቢዝነስ የለም። ስለዚህ እንዴት ነው ኔትወርክ ማርኬቲንግ የሚሰራው ወይም መልቲ ሌቭል ኤምኤልኤም ይባላል። ኤምኤልኤም ወይም መልቲ ሌቭል ማርኬቲንግ የሚባለው የሚሰራው ፕሮዳክቱ ይመጣል ቀጥታ ለገዢዎቹ ወይም ለከስተመሩ ለኢንድ ዩዘሩ ማለት ነው። ለእናንተ ለምሳሌ እኔ ሻይ ቅጠል ስገዛ ቀጥታ ከፋብሪካው እንድገዛ ይመቻቻል ማለት ነው። ይሄ ነው መልቲ ሌቭል ማርኬቲንግ ማለት። ስለዚህ እኔ ከፋብሪካው ቀጥታ ሄጄ መግዛት ስለማልችል ኢትዮጵያ ውስጥ ኤጀንት ያስቀምጣሉ ወይም ደግሞ በዚህ በካምፓኒው ስር የሚገቡ ሁለት ሰዎች አሉ እንበል። ከዛ እነዚህ ሁለቱ ሰዎች እቃውን ከካምፓኒው እየወሰዱ ለተጠቃሚው ዲስትሪቢዩት ማድረግ ይችላሉ። ግን እነዚህ ሁለት ሰዎች ሌላ 5 ሰዎች በስራቸው ሪክሩት ያደርጉና እነዚህ 5ቱም ሰዎች በዚህ ሰውዬ ስር ገብተው ለተጠቃሚው ማከፋፈል ይችላሉ፣ ፕሮዳክቱን ማስተላለፍ ይችላሉ። ይሄ ነው መልቲ ሌቭል ማርኬቲንግ የሚባለው። ግን ዋና ማየት ያለባችሁ መልቲ ሌቭል ማርኬቲንግ ላይ የሚሸጥ ፕሮዳክት አለ፣ ሴልሶች አሉ ወይም ኤጀንቶች አሉ፣ እናንተ ማለት ነው። እዛ ሲስተም ውስጥ ገብታችሁ እቃውን የምታከፋፍሉት። ከዛ አክቹዋል ሽያጭ አለ። እቃው ይሸጥና የሚያገኘውም ሰው ፕሮፊት ያገኛል፣ ካምፓኒውም ፕሮፊት ያገኛል። ፒራሚድ ስኪም ቢዝነስ ላይ ግን ስትመጡ ፒራሚድ ስኪሞች አንደኛ አክቹዋል ቢዝነስ የላቸው ወይም የሚሸጡት ፕሮዳክት የላቸውም። እንዲሁ አየር ላይ የሚወራ ነገር ብቻ ነው የሚደርሳችሁ። ሁለተኛ ለመመዝገብ የምትከፍሉት ክፍያ በጣም ትልቅ ነው የሚሆነው። ለምሳሌ የመልቲ ሌቭል ማርኬቲንግ ቢዝነስ ውስጥ ለመግባት የምትከፍሉት ክፍያ ሊኖር ይችላል፣ ላይኖርም ይችላል። በአብዛኛው ግን የምትከፍሉት ክፍያ ካለ በተቻለ አቅም በጣም ትንሽ ናት የምትሆኑት።